እሺ ንገረኝ ብራዘር አንተ እሱ መቶኛል ምናምን አረላ በቃ ትደብድበኛ ወንድ ልጅ ወጥቶ እኮ እየተመታ እሺ ንገሩልኝ በእናትህ አንተ ንቀደም አናግረኝ ስለምንድን ነው እናንተ እናውራ በቃ ምን እና ቅድም ይሄን እኮ ስለምን ነበር አሁን ታስፈቷል አታስፈታም ልጁን እሺ ነከሱ አወራለሁ እኔ በእናትህ ብራዘር በእናትህ እኔ እሱን ላውራ በቃ አንተና እኔ አይደለም እኔ ቅድም አናግረኝ ስለምን ነበር እሺ በቃ በፍቅር ለማውራት አሞከርን አይደል እሺ ያስተካክል በእናትህ ነገራቸው እኔ ምን ብዬ ነው የምነግርህ ቅድም እኔ እናውራ ደቡኝ እኮ ነው እንጨርሰው እያልኩ ነበር አይደል ታስፈቷል አታስፈታም እሺ እኔ አስፈታለሁ ከሱ ጋር ላውራ ነገሩን እዚህ ኧረ ገዚህ ወይኔ ገዚህ በማርያም ተይ አንቺ ማታውቂው ነገር አለ መጀመሪያው እሱ ከዚህ ጋር ፊት ላይ አልፈልግም እኔ ብራዘር ምን ሆነሃል አንተ ለምን ታስፈራራለህ? እኔ ስለማፈቅራት ነው ተስፋጋር ያወራለሁ። አታስፈራራ። ቆይ ከኔ የምትፈልገው ነገር አለ? ካንተ ነው ምን አባክ ነው የምትቀርባት አንተ? ሂድ እኮ ነው ያልኩት እኔ። ገዚህ በማርያም ገዚህ ረፍ ኧረ በመድኃኒዓለም በማርያም ይኸውልሽ አንቺ ማታውቂው ብዙ ነገር በጣም ያስፈራኸኝ ነው። ገዚህ ረፍ እኔ እኮ ስለፈው ብዙ ማታውቂው ነገር አለ አንተ። ልትገኛ አትንከኝ። አቦ ልትገኛ አትንከኝ። ብዙ ማታውቂው ነገር አለ። አይደለም አንቺ ልታስብ እኔ ስላየሁበት ነው ብዙ ቦታ ነው ያየሁት እሱን ማለት ነው። የታየኸው እሺ ተረጋግተን የጠላተው ምንድነው አጉላ እንደዚህ ና ተነስ እሺ ታዘምልሽ ምንድነው ብራዘር ምን አባት ላጣለ እሺ ንገረኝ ምንድነው እሺ እኔ አስተካክላለሁ ንገረኝ አንተ ኧረ ተው በእናትህ ብራዘር እኔ አስተካክላለሁ ነገሮች አንተ ብዙ ተለማመጥና አንተ ክብር አውጥተህ ምን አለ እንዴ ምንድነው እኔ አስተካክላለሁ ያው ተሙን እንደምታውቁት ጓደኛችንን አሳስሮታል ስለዚህ ጓደኛችንን አስፈታው ብለን በፍቅር ልንጠይቀው ነው ዛሬ መጣ ነው ከዚህ በፊት በጓደኞቹ በቤተሰብ በፍቅረኛው በጣም በብዙ ሰው በጎረቤቱ ላስጠይቀናል ጓደኛችንን አስፈታው ስለዚህ ሊሰማን አልቻለም እኛም ልናገኘው ፈልገን ነበር በተደጋጋሚ ስልክ እንደውልለት አንዴ ታች ነኝ አንዴ ላይ ነኝ አንዴ ወደ ታች ወደ ላይ ያለ ብዙ ያንገላታ ነው ዛሬ ያገኛቸዋለሁ ነገ ያገኛቸዋለሁ ያለ ቤትም ደግሞ ተመላልሰን አተነዋል ያሳሰርከውን ጓደኛችንን አስፈታው ብለን በፍቅር ነው የምንጠይቀው ፍቅር የማይገዛው ከሆነ ደግሞ የራሳችንን እርምጃ እንወስዳለን ማለት ነው ስለዚህ ቤት ረጅም ጊዜ ተመላልሰናል ቤት ሄደን የሰፈር ሰዎች የሚያውቁት ልጆች እንደጠቆሙን ከሆነ መኪናውም እዚህ አካባቢ ነው በጠቆሙን መሰረት መተን ስለዚህ መኪናውም ይኸው እዚህ ነው እዚህ አካባቢ ይሆናል ከዚህ የትም አይሄድም እናገኘውና በፍቅር እንጠይቃለን በፍቅር የማይፈታው ከሆነ ደግሞ እኛም የራሳችንን እርምጃ ነው የምንወስደው ማለት ነው ስለዚህ 2 ሳምንት አልፎታል ስንጠይቀው ስንመላለስ ስለዚህ ያሳሰርከውን ጓደኛችንን ታስፈታለህ አታስፈታም ይቅርታ ጠይቀናል ይቅርታው ማይገዛ ከሆነ እኛም መሄድ ባለብን እርምጃ እንሄዳለን ማለት ነው ነፍስ ያጠፋ ይቅር ይባላል ነፍስ ያጠፋ ይማርለት የለን ስለዚህ በፍቅር እንጠይቃለን ፍቅር የማይገዛ ከሆነ ደግሞ እኛም የራሳችንን እርምጃ እንወስዳለን ማለት ነው አይመስላችሁ አዎ ልክ ነው ሲጀመር ማለት ነው ሲጀመር ያው ፍሬንድ ሙድ እንጠይቀዋለን ያው የሆነ ነገር ካመጣልን እንግዲህ የራሳችንን እርምጃ እንወስዳለን ማስቀየምም ካለብን ያው እኔ በቂ ነኝ እንኳን ለሱ እኛ በቂ ነን ሶስታችን የመጣ ነው እሱ በእናትህ ከአንድ ሰው የሚበልጥ ሰው ነው እንዴ እናንተ አጎል ፍቅር ትላላችሁ እንዴ የምን አባቱ ፍቅር ነው የከተማ ልጅ ነው ገለመሌ ምናምን ትላለ እንደ እርግጫ ይገዛዋል ምንም ፍቅር ምናምን አያስፈልገው ምን ጠይቀዋለን እምቢ የሚል ከሆነ ዋጋውን እንሰጣለን እዛው ውስጥ እኮ ቀድሚያ ከመሄዳችን በፊት በቃ በፍቅር ያለውን ነገር እንነግረዋለን ማንኛውም ያስፈታል ስለዚህ ታስፈታም ብለን መጠየቅ አለብን ያ ነገር ማያደርግ ከሆነ ማን ከሱ ያንሳል እንዴ ከአንድ ጥፊ የሚያፍልይ እኮ አይደለም ሲጀመር እኛ እኮ አመጣጣችን በፍቅር ለመጠየቅ ሶስታችን መጣን እንጂ አንድ ሰው በቂ ነው ምን ይወላችሁ አቦል እቴ ማለት አልወደም ይወለኔ ጆሮና ሞቄ እዛ ቁጭ ነው የማደርገው አውሩት እኔ ካልተመቸኝ ይጠይቃል እምቢ የሚለን ከሆነ በጓደኛም በዘመድ በቤተሰብም በብዙ ነገር አስጠይቀናል እምቢ የሚለን ከሆነ እኛም ጠይቀነው በራሳችን እርምጃ እንሄዳለን ማለት ነው ፍቅር የማይገዛው ከሆነ ደግሞ ምን ነገር እንደሚገዛው እናሳየዋለን ይሄው እንዲሁ መጣ እሱ አይደል ለምን አናወራው ሰላም ነው ብራዘር ይላ አንዴ ደውል ተሙ ማለት አንተ ነህ አይደል በጣም ፈልገነ ነበር አልባስ ሰው ተሳስታችሁ ተሙ ነኝ እንግዲህ ሌላ ተሙ አንተ ይሄ መኪና አንተ ነው አይደል እኮ አንተ ነህ ተሙ አንተን ፈልገነ ነበር ማለት ነው እንዴ ብራዘር አታስፈራ ይኸውልህ ብዙ ጊዜ ደውለንልሃል አንዴ እዚህ ነኝ አንዴ እዛ ነኝ ምናምን ብለህ ብዙ ቦታ ስታስፈልገን ነበር ምን ኬዝ እንዳገናኘንም ታውቃለህ አልገባኝም ነገሩ ነው እኮ ይኸውልህ ግልጽ ላድርግልህ ምናልባት ሰው ተሳስታችሁ ሊሆን ይችላል ተሙ ማለት አንተ ነህ እኔ ነኝ አልከኝ
ባለዚህ መኪና ማን ነው አልኩ። እኔ ነኝ አልከኛ። እያስፈራራኸኝ እንዴት ታወራለህ? ስለዚህ የሚያስፈራራ ነገር የለም። ምንም ተረጋጋና እንደማመጥ። ምንድነው? እሺ ምንድነው ነገሩ? እንደማመጥ። እኔ ሳወራ አዳምጠኛ። እሺ እንዲያወራ ድል ሰኝ ቅድሚያ። ከዚህ በፊት በጓደኞቼ በታች ሰፈር ልጆች በጎረቤቶች በፍቅረኛ ጭምር የይቅርታ መልእክት ልከን ነበር። አሁንስ አልገባልም? ኦኬ አልገባም። ማን ነበረ ልጁ ስሙ? ያሳሰርከው ልጅ አለ አይደል? ከዚህ ገብቶኛል። ስለዚህ እሱ ልጅ ደግሞ እንድታስፈታው ፈልገን እኛም ደውለንልህ ስልክ አታነሳም። አንዴ ታነሳለህ፣ ታች ነኝ ላይ ነኝ ትላለህ። በጓደኞች አስጠየቅን፣ በታች ሰፈር ልጆች አስጠየቅን፣ በፍቅረኛ በቃ እኔ ስለሱ ሲጀመር ማንሳት አልፈልግም። ምክንያቱም ወንጀለኛ ስለሆነ ነው ያሳሰርኩት። ወንጀለኛነቱን እኮ ማንንም የካደ ሰው የለም እኮ ካወክ አንተ ይኸውልህ አይደለም። አንድ አድመጣኛ እንደማመጣ እኔ እናንተ እኮ ስንደማመጥ ነው ነገሮችን መፍታት የምንችለው። አንደኛ አትቆጣ፣ ሁለተኛ ነገር እሱ ባደረገው ነገር ነው እየታሰረ ያለው። ገብቶሃል አይደል? ባደረገው ድርጊት ነው አይደለም። አታስፈራራ ብራዘር፣ በስርዓት ልታወራኝ ትችላለህ። አንተ የምታውቀው ነው እየነገርኩህ ያለሁት። ማታውቅ ከሆነ ደግሞ እኔ መጥተህ ስለሱ ጉዳይ ማውራት አትችልም። እሱ ስሜታዊ ሊሆን ይችላል። አንተ እኔን አናግረኝ። እኔ አይደለም ያናገርኩህ ያለሁት እኮ ነገርኩህ። ከዚህ በላይ አዲስ ነገር እኮ የለም። ስለዚህ አንተ ከይቅርታ ከማን ትበልጣለህ? ይቅርታ ተጠየቅክ አይደል እንዴ? በቃ አትወጣጠሩ። ሲጀመር ነው የሚወጣጠሩ። አትወጣጠሩ ትላለህ። ተረጋጋ እኮ አይደለም አንተ ትቆምና አውራ አግረኝ እንዴ? እያናገርኩህ አይደል እንዴ? ትላጣለህ። በቃ ወንድ ነህ አንተ፣ ምንም ወንድ ነኝ። በቃ አለ አይደል? ምንም አታመጣም። ይኸውልህ አንተ ምንም ተረጋጋ እኮ አይደለም። ወንድነት አይደለም እዚህ ጋር ወንድነት ጥያቄ አይደለም። ወንድነት የጾታ ጥያቄ አይደለም የተጠያየቀን ያለ። እኔ አንድ ነገር ልንገርህ፣ እንደዛ አይደለማ እያናገርከን አንተ ነው የምትለው። ነገሮችን ስማኝ። ይኸውልህ እኔ ከሴት ጓደኛዬ ጋር ተጣልቼ ነው በሰዓቱ እሱ የመጣው። የተረዳኝ ነው አይደል? እሱ ከሷ ጋር መጥቶ አላውቀውም። ምን ሲጀመር ያስጠላኛል ሳይው ራሱ በፊት እኔ ያስጠላኛል። አንተ ምን ያስጠላኛል? እኔም ሳይ ታስጠላኛለህ። ታወራለህ እኮ ነው የምትመጣው። ሰው እኮ ሊጠላ ሊወድ ይችላል። አንተ ገንዘብ አይደለም በሁሉም ሰው የምትወደደው። በቃ ስለዚህ ምንድነው የምትፈልገው ከኔ? ስለዚህ አንተ ከሁለት ሳምንት በላይ ጓደኛችን አሳሰራህ። ስለዚህ በፍቅር ተጠየቅ እኮ አስፈታው። በቃ አንተ ወንድ ልጅ አይደለም እንዴ? ህግ የያዘው ነገር በህግ ነው የሚዳኘው። ህግ ነው የሚዳኘው። ስለዚህ ህግ ጋር ነው የሄደው። ህግ ይዳኘዋል እኮ። እኛ ከህግ ውጪ ይውጣ እያለን አይደለም። አንተ ወንድ ልጅ ነህ። ወንድ አሳስረህ ምን ትጠቀማለህ? ነው የምፈልገው። ተረጋጋ። ቆይ ጸብ አይደለም። ምንም ላይ ያመጣብኝ ይችላል። ገባ? ጸብ አይደለም። አንተ ለጸብ እኮ ከሌላው ሰው እኮ አይደለም የምትበልጠው። እኔ ደግሞ በህግ ሄዳለሁ። ህግን ስለማውቅ በህግ ሄዳለሁ። አንተ ወንድ ልጅ ነህ አይደል? ተረጋጋ። ወንድ ልጅ ነህ አይደል? አንተ ለኔ ጋር ነው እንደ እኔን ልትደበድበኝ ወጥቶ ነው የምትነሳ። እሱ ለምን አትሆም? እኔ ያናገርኩህ ነው አይደል? ለምን ከኔ ጋር ተዋራ? በጣም አግሬሲቭ ሆኖ እየተነሳ አግሬሲቭ ሊሆን ይችላል እኮ። በቃ ያለው ነገር ነው። ጓደኛ ታስሯል እኮ። ጓደኛችን ታስሯል አይደል? የሚችል ነገር የለም። በቃ ህግ የያዘው ነገር ነው አይደል? በህግ ነው የሚዳኘው። እኔና አንተ ከተስማማን ደግሞ ምንም ነገር ማድረግ እንችላለን እኮ። ምንድነው እስኪ ንገረኝ። ይኸውልህ በንግግር የማይፈታው የጫማ ክር የሆነ የቋጠርከው ነገር ነው። ስለዚህ አሳሰርከውን ልጅ በፍቅር አስፈታው። ወንድ ልጅ ና ያለውን ነገር እናወራለን፣ በይቅርታ እንጨርሳለን። ስለዚህ ህግ እስር የሚለው ነገር ይኸውልህ በቃ አሁን እኔ ወደ አንተ ቆይ ማናግረና ወዴት ነው ስራ የምትለው? ከማንም አበልጥም እኮ እኔ ከማንም አልበልጥም፣ ግን ህግ የያዘው ነገር በህግ ቁጥጥሩ ስላለ እሱን እዛ ሄዳችሁ ታያላችሁ። የህግ ቁጥጥሩን እኮ እኛ እኮ ከህግ አካሄዱ እኮ አልወጣንም። ልጁ ጥፋት አጥፍቷል። እሺ አዎ አጠፋ፣ እኔም እቀበላለሁ። አዎ ይኸውልህ ስለዚህ ያጠፋውን ነገር ደግሞ ቁጭ ብለን በይቅርታ እኔ መረጋጋት አለብኝ። እኔ ወደ ስራዬ እየሄድኩ ነው። ስራ ስልክ ስለተደወለልኝ መሄድ አለብኝ። ገባ? የስራ ስልክም እያወራው ነበር። እሺ አንተ የስራ ስልክ ብለህ ስራን ተሯርጠህ ትሰራለህ። እሱ ግን እዛ ታስሮ ከስራ ውጭ ሆኗል አይደል? በቃ ወንጀል ስለሰራ ነው የታሰረው። እሱን ደግሞ በህግ ይጠየቃል። ህጉን እናምናለን። የህጉን አካሄድም እናውቃለን እኮ። ምን ይፈጠር ነው የምትለው? ወንድ ልጅ አይደለ እንደ አንተ ያለውን ነገር ቁጭ ብለን እናውራኝ። አንተም እንደ ወንድ አውራኝ። በቃ በስርዓት ለማውራት ሞክር። ስለ ወንድነት ትርጉም ታውቃለህ? ወንድ ምናምን የምትለው ቆማ እናግረን። አንተ ምንድነው የምትለኝ? ቆማ እናግረኝ እንዴ! ጸብ የምትፈልግ ከሆነም እኮ አንተ እኔ ጸብ አልፈልግም ብራዘር። ስለዚህ ቆማ እናግረን አልካል እንዴ? ምንድነው 10 ጊዜ ወደፊት ወደ ኋላ የሚያደርገኝ? ስለዚህ ያሳሰርከው ልጅ ማስፈታት አለብህ እያልኩ ነው። ታስፈታለህ አታስፈታም? እኔ አልችልም። አሁን ለምን ነው የማትችለው? ገብቶሃል? ለምንድን ነው የማትችለው እኮ ነው የምልህ። አይ ተረጋጋ። ብዙ ተለማመጥን። አንተ ክብር አውድ ንገረው በእናትህ። እሺ ተቀመጥ። እሺ አሁን ጉራብ ተቀመጥ። እሺ ምንድን ነው? እሺ ንገረኝ ብራዘር። አንተ እሱ መቶኛል ምናምን አረላ። በቃ አትደብድበኛ ብራዘር። ወንድ ልጅ
ቤት ውስጥ እኮ እየተመታ እሺ ንገሩልኝ በእናትህ አንተ ንቀድም አናግረኝ ስለምንድን ነው እናንተ እናውራ በቃ ምን እና ቅድም ይሄን እኮ ስለምን ነበር አሁን ታስፈቷል አታስፈታም ልጁን እሺ ነከሱ አወራለሁ እኔ በእናትህ ብራዘር በእናትህ እኔ እሱን ላውራ በቃ አንተና እኔ ቅድም አናግረኝ በይ ስለምን ነበር እሺ በቃ በፍቅር ለማውራት አሞከርን አይደል እሺ ያስተካክል በእናትህ ነገራቸው እኔ ምን ብዬ ነው የምነግርህ ቅድም እኔን እናውራ ደብደቡኝ እኮ ነው እንጨርሰው እያልኩ ነበር አይደል ታስፈቷል አታስፈታም እሺ እኔ አስፈታለሁ ከሱ ጋር ላውራ ነገሩን ብራዘር ተው በእናትህ አናቱን ሳልበረቅጥ አስረዳልኝ በእናትህ ስለዚህ አንተ ተመትቻለሁ ምናምን የምትለውን ነገር ታቆማለህ እኮ እሺ ከአንተ ጋር ላውራ በቃ ቅድም አናግረኝ በማርያም ተረዱ እሺ ተመትቻለሁ ነው የምትል አንተ እሱ ደብድቦኝ እኮ ነው ብራዘር ስለደበደበኝ እኮ ነው ያሳሰርኩት ድብደባ ምን እንደሆነ ላሳየን በእናትህ ለምን አታሳየው ኧረ በመድኃኒዓለም ኧረ ብራዘር እሺ እንዳንተ ምት በለው በእናትህ ምን እንዳንተ ምት በለው በእናትህ